ሰላም እንዴት ናችሁ? ዛሬ ደግሞ የዞዳይኩ 8ኛ ሳይን ስለሆኑት ስለ ስኮርፒዮ ጥቂት ነገር እንበል። እንግዲህ ስኮርፒዮዎች ከዞዳይኩ ሁሉ በጣም በጥልቅና በጋለ ስሜታቸው የሚታወቁ ሳይኖች ናቸው። ስኮርፒዮዎች ከዞዳይክ ስያሜያቸው ከስኮርፒዮነታቸው ባለፈ የተለያዩ ስያሜዎች አላቸው። የለውጥ ሰዎች ወይም ደግሞ ትራንስፎርሜሽን በአማርኛ የለውጥ ሰው ወይም አብዮት የሚለውን ስለሚወክል የለውጥ ሰዎች፣ ሚስጥራዊዎች ወይም ደግሞ ፓሽኔት በጋለ ስሜት የተሞሉ ልንላቸው እንችላለን ማለት ነው። እንግዲህ መጀመሪያው ስኮርፒዮች እነዚህ ስያሜዎች ሊሰጧቸው የቻለው በባህሪያቸው የተነሳ ነው ማለት ነው። እንግዲህ የለውጥ ሰዎች የተባሉት ስኮርፒዮዎች የራሳቸው ህይወት በተለያዩ የለውጥ ሂደት ውስጥ ያልፋል። ትናንት ከነበሩበት ማንነት ወደ ሌላ ማንነት ይሸጋገራሉ። ይህ ማለት ምንድን ነው? ትናንትና ፍጹም በጣም በቆሸሸ ህይወት ውስጥ የነበረ ስኮርፒዮ በፍጹም ራሱን ለውጦ ወደ ሌላ ልዕልና ወደ ተሞላበት ወይም ደግሞ ከፍታ ወደ ሞላበት ህይወት ሊለወጥ ይችላል። በቃ የስኮርፒዮች ህይወት በስሜታዊና እንዲሁም ደግሞ በኑሮ ትራንስፎርሜሽን ውስጥ የሚያልፍ ነው የሚሆነው ማለት ነው። የስኮርፒዮ ለውጥ በእነሱ ላይም ብቻ አይደለም ይሄ ነገር የሚከሰተው፣ በሌላ ሰውም ላይ እንደዚህ አይነት ነገርን የሚያስከተል ነገር አላቸው ስኮርፒዮች። ስኮርፒዮ ሰው አንድ ትዳር ውስጥ ሲገባ በራሱና ባገባው ሰው የራሱን ብቻ ሳይሆን ያገባው ሰውን ህይወት ትራንስፎርም ያደርጋል፣ ይለውጣል። አንድ መስሪያ ቤትም ሲገባ እንዲህ ነው፣ ትራንስፎርሜሽን የሚካሄድበት ጊዜ ነው የሚሆነው ማለት ነው። ስኮርፒዮ የሚገባበት ሰዓት ላይ ምንድን ነው ተፈጥሯቸው? አንድ ነገር ትራንስፎርሜሽን ሲባል ከፍተኛ የለውጥ ሂደት ነው እንደሚባለው። አሁን አንድ ትል ወይም ደግሞ በተለምዶኛ አባጨጓሪ የምንለው ቢራቢሮ የሚሆንበት ከትልነት ተነስቶ ወደ መብረር የሚያድግበት ደረጃ ነው ማለት ነው ትራንስፎርሜሽን። እና ስኮርፒዮች ትራንስፎርመር ኦፍ ዘዞዳይክ የተባሉት በዚህ ምክንያት ነው። ስኮርፒዮች ይህ ብቻ አይደለም፣ በለውጥ ሂደት የካርማ ሳይኖች ናቸው እና የሚያመጡት የለውጥ ሂደት በራሳቸውም ሆነ በሌላ ሰው ትናንት በተሰራ ካርማ ላይ ይወሰናል ማለት ነው። ምክንያቱም ስኮርፒዮ የ8ኛው የዞዳይክ ሳይን ነው። ይሄ ሳይን ደግሞ የካርማ የብድራት ቤት በመባልም ይታወቃል። ማለት ያ ቦታ በአስትሮሎጂ ብድራት፣ ይሄ ካርማ የሚባለው ቦታ የራሱ ቦታ ቢኖረው 8ኛው ቤት ከዚህ ጋር በጣም የተያያዘ ነገር እንደሆነ ይታመናል ማለት ነው በአስትሮሎጂ። እና ስኮርፒዮ ትራንስፎርመር ኦፍ ዘዞዳይክ የተባሉት በዚህ የተነሳ ነው ማለት ነው። አንድም እንግዲህ ሁለተኛ ደግሞ ከዚህ ኮከብ ባህሪ ጋር የሚያያዘው ሚስጥራዊነት ነው። በጣም ሚስጥራዊ ሳይን ነው ስኮርፒዮ። ምናልባት የስኮርፒዮ ሰዎች ላይ አንዳንዶቹ ላይ ምንም በጣም ግልጽ የሆኑ በጣም ፈታ ብለው ከሰዎች ጋር የሚገናኙ ልታገኙ ትችላላችሁ። ነገር ግን ይሄ ምናልባት በሌሎች ኮከቦች ተጽዕኖ ወይም በአሴንዳት ወይ በጨረቃ ሳይናቸው ተጽዕኖ ምክንያት ቢመጣ እንኳን አንዳች ሚስጥራዊ የሆነ መረዳት ወይም ደግሞ ማንም ሰው ያላየው የተደበቀ ነገር ይኖረዋል። ፀሐይ በስኮርፒዮ ውስጥ ያለው እና ጨረቃም በስኮርፒዮ ውስጥ ያለው ሰው ይሄ በጣም እንደዚህ አይነት ባህሪ ዶሚኔንት ያደርጋቸዋል። እና ደግሞ የህይወትን ሚስጥራዊ ክፍል ይረዳሉ። ይሄ ዩኒቨርስ እንዴት ነው የሚሰራው፣ ህይወት እንዴት ነው፣ እየተደበቀ እንቆቅልሽን መረዳት የሚችል ሳይን ነው ማለት ነው ስኮርፒዮ። ለዚህም ነው ብዙ ጊዜ በአስትሮሎጂ
እና ደግሞ በዚህ ድብቁን ዓለም በሚመረምሩ ሳይንሶች ይሄ ኦኮልት በሚባሉ ሳይንሶች ይሄ እንደ አስማት አይነት ነገር ሚስቲሲዝም የሚባሉ አይነት ሳይንሶች ሚስጥራዊ ሳይንሶች ላይ በጣም የመሳብ ዝንባሌ ያሳያል ማለት ነው። የስኮርፒዮ ፀሐይ ያለው ሰው ወይም ደግሞ ከፍተኛ የሆነ የስኮርፒዮ ኮከብ ተጽዕኖ ያለባቸው ሰዎች ማለት ነው። ይሄ ሳይን ከሞት ከውልደት እና ከዳግም ውልደት ጋር የሚያያዝ ሳይን ነው። ስኮርፒዮ ሆኖ የተወለደ ሰው ስለነዚህ የሆነ አንድ መረዳት አንድ እውነት የመረዳት ጥበብ ይኖረዋል በውስጡ ወይም ደግሞ ያን ነገር ያውቃል። ስለ ሞት እና ስለ ውልደት ያለውን ሚስጥራዊ ግንኙነት የሚያውቅ ወይም ደግሞ ይህን ነገር የሚመረምር ሳይንስ ነው ማለት ነው። የስኮርፒዮ ይህን ነገር የሚመረምር ምልክት ወይም ደግሞ የዞዲያኩ ኮከብ ነው ማለት ነው ስኮርፒዮ። እና እንዲህ ሚስጥራዊ ኖሌጆች ያላቸው ኮከብ ናቸው። በጣም ሚስጥራዊ ሴክሬት የሆነ ነገር ያላቸው ስኮርፒዮ ሰው በህይወት ዘመኑ የሆነ ከሌሎች ሰዎች የሚደብቀው አንድ ሚስጥር ይኖረዋል። ሚስጥራዊ መረዳት፣ ሚስጥራዊ እውቀት እንደዚህ አይነት ነገሮች ጋር የተገናኙ ነገሮች ናቸው። ብዙ ጊዜ የተሸሸገን ነገር ሚስጥራዊ እውቀትን ሚስጥራዊ ሳይንሶችን ሪቬል ለሰዎች ወደ ውጭ የሚያወጡት ወይም ደግሞ እነዛን ሃይድን ነገሮች የሚያገኙትና ወደ ሰርፌስ የሚያወጡት ወይም ደግሞ ከመጋረጃ ጀርባ ሆኑ እነዛ ነገሮች እንዲወጡ የሚያደርጉት የስኮርፒዮ ፀሐይ ወይም ደግሞ ጨረቃ ያላቸው ሰዎች ናቸው ማለት ነው። እና በጣም ከሚስጥራዊነት ጋር የተገናኘ ከሞትና ከውልደት ጋር ሚስጥራዊ ዓለምን አሰራር ከመረዳት ጋር የተገናኘ ሳይን ነው ማለት ነው ስኮርፒዮ። እንግዲህ ስኮርፒዮ በሌላ ባህሪያቸው ደግሞ ሲገናኘው ከዚሁ ከሚስጥራዊነት ጋር ይገናኛል። ኤክስሬይ በመባል ይታወቃሉ። ወይም ደግሞ ሁማን ላይ ዲቴክተር ምንድን ነው ይሄ ኤክስሬይ የተባሉት? ኤክስሬይ ምንድን ነው የሚያነሳው? የሰውን ከላይ አንስቶ ውስጣዊ የሰውነታችንን ክፍል ነው አይደለ? በፎቶ ከላይ አይቶ ውስጣዊ የሰውነታችንን ክፍል ያነሳል። ሁማን ላይ ዲቴክተር ደግሞ ይሄ የውሸትንና እውነትን የሚያውቁ የሰዎችን የድብቁ ኢንቴንት ምንድን ነው ድብቅ ዓላማቸው ወይም ደግሞ አንድ ሰው እያስመሰለ ነው እየዋሸ ነው የሚለውን ነገር መረዳት የሚችልም ኮከብ ነው ማለት ነው ስኮርፒዮ። እንደውም ምን ይላሉ አስትሮሎጀሮች? ስኮርፒዮን መዋሸት አትችሉም ነው የሚሉት። አንድን ስኮርፒዮ ፊት አንድ ሰው ከስኮርፒዮ ኮከብ ጋር ያለው ይሄ ቲፒካል ስኮርፒዮ ከሚባለው ምናልባት ይሄ ብዛት የንፋስ ኮከቦች ተጽዕኖ ያለበት ወይም ደግሞ አሴንዳንት ብዛት ያለበት ከሆነ ላይሆን ይችላል። ብዙ እንደዛ አይነቶቹ በጣም ላይት የሆነ አቀራረብ ወይም በጣም ግልጽ የሆነ አቀራረብ ሊኖራቸው ይችላል። ግን ይሄ ቲፒካል ስኮርፒዮ ተጽዕኖ ካላቸው ሰዎች ጋር ሰዎች ሲያወሩ ውስጣቸው ይርበተበታል፣ ይንቀጠቀጣል። ምክንያቱም ለምንድን ነው? ይጨነቃሉ። ውስጣቸውን አንድ ሰው እያየ እንደ መጽሐፍ እያነበበ እንደሆነ ይሰማቸዋል። አንድ ሰው ስኮርፒዮን መዋሸት አይችልም የተባለው ለዚህ ነው። አንድን ስኮርፒዮ ከዋሻችሁት ወዲያው የሆነ የሀፍረት ስሜት ወዲያው ውስጣችሁ ውስጥ ይገባል ወይም በጣም ትሸማቀቃላችሁ። ምክንያቱም ምንድን ነው እያወቀ ውሸት መሆኑን እያወቀ እንደነገራችሁት ወይ ያ ነገር ውሸት እንደሆነ እንደደረሰበት ትረዳላችሁ ማለት ነው። እንግዲህ ስኮርፒዮ ይህን በጣም የሰዎችን ውስጥ የሚያውቅ የሰዎችን ፔኔትሬት አድርጎ የሚገባ ነው። ብዙ ጊዜ ከሰዎች ተገልለው የሆነ ራሳቸውን መግለጽ የማይችሉ ሰዎች ውስጣቸው ሚስጥራቸው የተደበቀ ሰዎችን ወይም ሰው ማህበረሰቡ በሌላ አንግል የሚረዳቸውን ሰዎችን ዲቴክት አድርገው የሚያወጧቸው የስኮርፒዮ ዞዲያክ ሳይኖች ናቸው። ለምሳሌ አንድ ማህበረሰብ ውስጥ ተገላ ያለች ሴት ወይም ደግሞ ያቺ ሴት እውነቷ የተደበቀ ቢሆን ወይ ደግሞ ማህበረሰቡ እየፈረዳት በተሰጣት የስም ማጥፋት ነገር ከሆነ ስኮርፒዮ ይሄ ይረዳል። ወይም ደግሞ አንድ ሰው የደበቀው ሚስጥራዊ ማንነት አንዳንዶች ምናልባት ምንድነው
በጣም ኃይለኛ አደገኛ ሰው ሆነው በሰዎች ፊት ግን በጣም የሆነ ለስላሳ እና በጣም የሆነ ምንም ጉዳት የማያደርስ ነገር ሆኖ ሊቀርቡ ይችላሉ። የስኮርፒዮ ኮከብ ያለው ሰው ግን ይህንን ይወዳል። አይቺ ልጅ ኩቷ ምንም አታውቅም፣ ምንም ተራ ሰው ነች ሲባል አይደለችም እንዲህ ነች ይላል እና ሰዎች ያንን ይቃወሙታል። ግን ጊዜ በጊዜ ሂደት ይህንን ነገር ሲገለጽ ያዩታል። በነገራችን ላይ ስኮርፒዮ ስለ ጊዜም የሚያውቅና ከጊዜ ጋር ትስስር ያለው ዞዳይክ ሳይን ነው። ምክንያቱም ይሄ ከስምንተኛው የአስትሮሎጂ ክፍል ስምንተኛው ከሞት ከውልደት እና ከዳግም ውልደት ጋር እና ከሚስጥራዊነት ጋር የተያያዘ ነገር ነው። ጊዜ ደግሞ ከእንደዚህ አይነት ነገር ጋር ኢንቴግሬሽን ያለው ነገር ነው እና በጣም የጊዜን ነገር የሚጠብቅና የጊዜን ዑደትም የሚረዳ ኮከብ ነው ማለት ነው ስኮርፒዮ። እንግዲህ ሌላው የስኮርፒዮ ባህሪ ደግሞ ስኮርፒዮ ወረት የሚያጠቃው ዞዳይክ ሳይን አይደለም። ወይም ደግሞ የሆነ ነገር ለአንድ ሰሞን ብቻ ሆይ 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 ብሎ ወይም ደግሞ ከሆነ ጊዜ በኋላ ደግሞ የሚቀዘቅዝ አይነት ዞዳይክ ሳይን አይደለም ስኮርፒዮ። ስኮርፒዮ አንድን ነገር ከወደደ እስከ መጨረሻው ድረስ ይወዳል። ፍቅራቸው በምር ከእውነት አንድን ነገር ከወደዱ ወደዱ ነው። ወደ ቀኝ ወደ ግራ አያዩም። በጣም ለዛ ነገር የተሰጡ ናቸው። ህይወታቸውን ነፍሳቸውን አሳልፈው እስከ መስጠት ድረስ እንኳን የሚወዱ በጣም በጥልቀት የሚወዱ ኮከቦች ናቸው ስኮርፒዮች። በተለይ ደግሞ ስኮርፒዮ ፀሐይና ስኮርፒዮ ጨረቃ። ምናልባት አንዳንዴ የስኮርፒዮ ፀሐይ በጣም በአሴንዳንት እና በሙን ሳይን በተለያዩ የንፋስ ኮከብ ወይም ደግሞ ይሄ ሱፐርፊሻል የሆኑ ኮከቦች ጥልቀት ዲፕ ከሌላቸው ኮከቦች ጋር ከተገናኘ ምናልባት ይህ ባህሪ ላይስተዋል ይችላል። ነገር ግን ቲፒካል ስኮርፒዮ እውነተኛው ስኮርፒዮ ይህንን ባህሪ ያሳያል። በጣም በጥልቀት ነው የሚወዱት። በጣም ከምር ከልባቸው ኮሚትድ ሆነው ነው። እንደውም ምንድነው ስኮርፒዮ ህይወትን የሚመለከተው በብላክ ኤንድ ዋይት በጥቁር እና ነጭ ነው። አንድን ነገር ይወዳል ወይም ደግሞ ይጠላል። አንድን ነገር ይመርጣል ወይ አይመርጥም። መሀል ቤት የሆነ የመዋለል ነገር አታዩበትም። እያንዳንዱን ነገር አንድ ስኮርፒዮ ሲሰራ በጣም ስራውንም ሲሰራ ጸሐፊ ከሆነ በጣም በጥልቀት ያንን ነገር ይዞ ጸሐፊ ነው የሚሆነው። ዱርዬም ከሆነ ነፍሰ ገዳይም ከሆነ እንደዛ ነው። በጣም ኃይለኛ መንፈሳዊ ሰውም ከሆነ በጣም ትክክለኛና ሰዎችን ወደ ትክክለኛው መንገድ የሚመራ ሰዎችን መንፈሳዊነትን እውነተኛ መንፈሳዊነትን የሚያስተምር መንፈሳዊ ሚስጥርን የሚገልጽ ሰው ነው የሚሆነው እንጂ ብዙ ጊዜ ስኮርፒዮ የሆነ ፍራጃይል የሚባል ባህሪ አይኖርባቸውም ማለት እና ሰው ሲወዱ እንዲህ ናቸው። ስኮርፒዮ አንድ የወደደውን ከልብ የወደደውን ሰው የሆነ ሌላ ሰው አዲስ ሰው መጣ ብሎ ያንን ሰው በወረት የመጥላት ወይም ደግሞ በወረት ለሱ ያለው ፍቅር የመቀስቀስ ነገር አይታይበትም። እንኳን እሱን ቀርቶ ሙዚቃ እንኳን ሲወድ ስኮርፒዮ አንዴ ከወደደ ሰው ሁሉ አልፎበት ያንን ሙዚቃ ሲረሳው እሱ ዛሬም እሱን እያዳመጠ ነው የሚገኘው። ምንድነው ይሄ ዘዴብስ በጣም ዴብስ ያለው አንድን ነገር በጣም በጥልቀት የሚወድ ነው የሚሆነው። ለዚህ ነው ብዙ ጊዜ ስኮርፒዮች ከቶፍ ሲያደርጉ በጣም ኃይለኞች የሚሆኑት ወይም ደግሞ ዴንጀረስ ኢነሚ የመሆናቸው ይሄ አደገኛ ጠላት የመሆናቸው ነገር ብዙ ጊዜ ከፍተኛ የሚሆነው ለዚህ ነው። በቃ በጣም አንድን ነገር ኤክስትሪም ሳይን ኦፍ ኤክስትሪም ነው። በጣም ዲፕ ነው የሚገባው። ሲጠላም እንደዚህ በቃ በጣም ጥልቅ ጠላት ነው የሚሆነው ለተቀናቃኞቹ። ሲወድም ደግሞ እንደዚህ በቃ በጣም ዲፕ ላቨር ነው የሚሆኑት ማለት ነው ስኮርፒዮች። እንግዲህ ሌላው ስኮርፒዮች አንድ አይነት ብቻ አይደሉም ማለት አንድ አይነት ምንድነው ታይፕ አላቸው። ነገር ግን ይሄ ከላይ በፊት የገለጽኩት ነገር ብዙዎቹን ሶስቱንም አይነት ስኮርፒዮች አንድ ያደርጋቸዋል። ምንድናቸው ሶስት አይነት ስኮርፒዮች? የንስር ስኮርፒዮ አለ፣ የእንሽላሊት ወይም ደግሞ ሸረሪት የሚባሉት ታይፖች አሉ እና ደግሞ ራሳቸው ስኮርፒዮኖች አሉ። ስኮርፒዮች ባይዘው 7 አይነት ናቸው። 7 አይነት የስኮርፒዮች ዝርያ እንዳሉ ነው በሰዎች የሚታወቀው። ነገር ግን አብዛኞቻችን የምናውቀውና አብዛኞቻችን መረጃውን የምናገኘው እነዚህ ስለ ሶስቱ ስኮርፒዮች ነው። እንግዲህ የንስር ስኮርፒዮ ምንድነው? እነዚህ በጣም ሃየር የሚባለውን ዳይሜንሽን የሚመሩት በጣም ትልልቅ ከፍተኛ ቦታ ላይ የሚገኙ
በጣም ትልልቅ ጥልቀት ያላቸውን ሳይንሶች ጥልቀት ያላቸው ምርምሮች የሚያበረክቱ ጊዜያቸውን እዚህ አይነት ነገር ላይ የሚያበረክቱና በጣም በከፍታ የሚበሩ አይነት ስኮርፒዮች ናቸው። እነዚህ በጣም እንግዲህ በምርምራቸውና በሚያመጡት አዳዲስ ጥልቅና ከፍ ያለ እውቀት የሚታወቁ ናቸው። ልክ ባህሪያቸው እንደ ንስር ነው። እንደ ንስር ከፍ ብለው የመብረር ነገር፣ ከፍ ያለ እውቀትን የማውጣት ነገር፣ ኢኖቬቲቭ የፈጠራ ሰው የመሆንና በጣም በትልልቅ ሀብቶችን የማፍራትና በጣም ታላላቅ የዓለም ለውጦችን የሚመሩ አይነት ስኮርፒዮች ናቸው። እነዚህ አይነት ስኮርፒዮች ለትናንሽ ነገር ጊዜ የላቸውም። ይሄ ለበቀል በጣም ይሄ አድብቶ ለማጥቃት አይነት ነገር ጊዜ የላቸው። ከፍ ያለ ፍላጎት ያላቸው ናቸው። ልክ እንደ ንስር። የጊንጦቹ ስኮርፒዮች ደግሞ እነዚህ በጣም በቀለኛ የሚባሉ አደገኛ ሚስጥራዊ የሚባሉ የስኮርፒዮ አይነቶች ናቸው። ሰው በስነ ስርዓት ከያዛቸው ወይም በምንም ነገር ሳይጎዳቸው ወዳጅ ከሆኑ ያው እንደ ስኮርፒዮች ታማኝ ወዳጆች ይሆኑለታል። እስከ ሞት ድረስ ሚስጥሩን ይጠብቁለታል። ምንም ነገር ፕሮቴክቲቭ ነው የሚሆኑት ለሱ። ነገር ግን አንድ ሰው ከጎዳቸው ያንን ሰው የሚበቀሉት በቀል በጣም ከፍተኛ ነው የሚሆኑት። በጣም ልክ እንደ ጊንጡ በጣም በከፍተኛ ኃይል ነው የሚናደፉት። ያንን ነገር በጠላታቸው ላይ ወይም በጎዳቸው ሰው ላይ ካላደረጉ ይሄ ልክ ስኮርፒዮ ራሱን ውስጥ መርዙ እንደሚፈሰው እና ራሱ እንደሚያጠፋው ያ ስሜት ወደ ውስጣቸው ነው የሚፈሰው እና በጣም ያ ነገር የሚጎዳቸውና በጣም የሆነ መርዝ ፖይዝን የሚሆነባቸው ልክ በቃ በእባብ እንደተነደፈ ሰው የሚያሰቃያቸው አይነት ነው የሚሆነው። ያንን ነገር አውጥተው ካልተበቀሉ ማለት ነው። እና እነዚህ አይነቶቹ ስኮርፒዮች በጣም አደገኞች ናቸው። በጣም ምስጢራዊዎች ናቸው እና ያው ኃይላቸውን ግን በአግባቡ ከተጠቀሙት ለገንቢ ነገር ከተጠቀሙትም በጣም ከፍተኛ የሆነ ትራንስፎርሜሽን ለውጥ ማምጣት የሚችሉ እና በጣም ብዙ የህይወትን ቻሌንጆች ማለፍ የሚችሉ አይነት ስኮርፒዮች ናቸው። ሌሎቹ ደግሞ ሸረሪትና እንሽላሊት የሚባሉት ስኮርፒዮች እነዚህ ጠላታቸውንም ማጥቃት የማይችሉ እንደ ጊንጡ አድፍተው መናደፍ መበቀል የማይችሉ እንደ ንስሩም ደግሞ በጣም ከፍ ያለ ሀየር የሆነ ኖሌጅን መመርመር እንደዚህ አይነት ነገር ላይ መመርመር የማይችሉ ወይም እንደዚህ አይነት እውቀት ላይ የማይገኙ አይነት ስኮርፒዮች ናቸው። እነዚህ በውስጣቸው የተቀመጠውን ኃይልና የትራንስፎርሜሽን አቢሊቲ የመለወጥ አቅም ወይም ደግሞ የስኮርፒዮ ህይወትን የማሸነፍ አቅምና ትልቅ ደረጃ የመድረስ አቅም ያልተረዱ አይነት ስኮርፒዮዎች ናቸው። እነዚህ አይነቶቹ ብዙዎቹ ጊዜ ራሳቸውን አቅማቸውን የሚያረዱ ራሳቸውን በጣም ትንሽ አድርገው የሚያዩና በቃ በጣም በአለፈ ነገር ባለፈ በጎዳቸው ሰው የሚሰከሰቁ ወይ ያንን ሰው አይጎዱትም ወይ ደግሞ ያን ነገር አይረሱትም። ብቻ ግን በመሀል እየተብሰለሰሉ የሚኖሩ አይነት ናቸው ማለት ነው። እነዚህ ኃይላቸውን ያልተረዱት አይነት ስኮርፒዮች ናቸው። እነዚህ የእንሽላሊት ወይም የሸረሪት የሚባሉት ብዙ ጊዜ እነዚህ ዲስትራክቲቭ የሆነ ባህሪ ያላቸው፣ ራስን የሚጎዳ አይነት ባህሪ ያላቸው፣ ራሳቸውን በቃ የሚያጠፋቸውን ነገር የሚያደርጉ፣ ራሳቸውን የሚጎዳ ነገር የሚያደርጉ አይነት ስኮርፒዮች ናቸው። ነገር ግን ሁሉም ስኮርፒዮች በውስጣቸው ያለውን አቅምና ፈጣሪ የሰጣቸውን የነገሮችን ትራንስፎርም የማድረግ የመለወጥ አቅምና በከፍተኛ ኃይል ነገሮችን የመጋፈጥና የማሸነፍ ኃይል ሊረዱ ይገባል። ስኮርፒዮ በሁለት በጣም ታላላቅ ፕላኔቶች ወይም ደግሞ በጣም ጥልቅ ኃይል ባላቸው ፕላኔቶች የሚመራ ሳይን ነው። በፕሉቶ እና በማርስ ይመራል። ማርስ እንግዲህ የጦርነትና ወደፊት የሚሄድ የጀብድ ፕላኔት፣ የብርታት ፕላኔት ወይም ደግሞ አግሬሲቭ የሆነ ፕላኔት ሲሆን ፕሉቶ ደግሞ መግነጢሳዊ ኃይል በጣም ሚስጥራዊ ኃይል የሚመራ ፕላኔት ነው ማለት ነው። እና በእነዚህ በሁለቱ የሚመሩ ኮከቦች ስለሆኑ
በጣም እምቅ ኃይል፣ በጣም ኃይለኛ የሆነ የመለወጥ ኃይል በውስጣቸው እንዳለ ሊረዱ ይገባል። እንግዲህ ለዛሬው ይሄ ነበር። መልካም ቀን።